ውስጥ ከአሊኤክስፕረስ ካዘዝኩት በ48 ቀኑ በቃ ራስቸው ተናድጄበት ስንት ኢሜል ተጻጽፌ ተጨቃጭቄ ማለት ይቻላል የመጣ እቃ ሄደን እንቀበል ከኢትዮ ፖስት። ያው እንደምታዩት እየገባሁኝ ነው ያለሁት። ወደ ውስጥ ከመግባታችሁ በፊት ፍተሻ ይጠብቃችኋል። ተፈትሻችሁ ነው የምትገቡት። በነገራችሁ ላይ የትኛውንም እቃ ስትቀበሉ አንድ እቃ ከሆነ 50 ብር ከታደሰ መታወቂያ ጋር መያዝ እንዳትረሱ። ተወካይም ከሆናችሁ የውክልና ወረቀት ህጋዊ የሆነ ያስፈልጋችኋል። ስለዚህ አሁን እንደምታዩት ወደ ውስጥ እየገባኝ ነው። ወደ ውስጥ ስትገቡ ከአሊኤክስፕረስ የመጡ እቃዎችን ከየትኛውም ኢንተርናሽናል ኦንላይን ፕላትፎርም የመጡ እቃዎችን ግራውንድ ፍሎር ላይ ነው ሄዳችሁ የምትቀበሉት። እዚህ ጋር ትራክ ነምበሩን ስማችሁን ትጽፋላችሁ። ትራክ ነምበር ስትጽፉ መርሳት የሌለባችሁ አሁን አዲስ የተጨመረው ነገር ሎኬሽን መጻፍ ግድ ነው። ልክ እንደዚህ ወረቀታችሁ ተቀምጦ ወረፋ ይጠብቃል። ሲደርሳችሁ ትጠራላችሁ፣ ሄዳችሁ ትቀበላላችሁ ማለት ነው። ያው ልክ እቃችሁ ልትቀበሉ ስትሉ እዚህ ጋር ፊርማ ስማችሁን ምናምን ትራክ ነምበሩ ያለበት ላይ ትፈርማላችሁ። እቃችሁን ይዛችሁ ወደ መጣችሁበት ውልቅ ብላችሁ ትሄዳላችሁ። እንዴት እንደሆነ አላውቅም። በጣም እቃ እየቆየ ነው። ወረፋ ብዙ አለ። ምን እየተፈጠረ እንደሆነ አላውቅም። እንደዚህ አይነት ነገር ገጥሟችሁ ያውቃል?